ሃይ እንዴት ናችሁ? ለዛሬ የአሌክስ አብርሃምን ሁለት አጫጭር ልቦለዶች ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ሮዚና ሰራበት የነበረ ድርጅት ውስጥ ሮዛ የምትባል የሀብታም ልጅ ስራ ትድመር ተብሎ በግድ በአካውንታንት ተቀጥራ ነበር። የድርጅቱ ባለቤት የእህት ልጅ ናት አሉ። እንዳለ የድርጅቱ ሰራተኛ በአንድ አፍ ክፍታፍ ናት ነበር ሚላት። እኔ ደግሞ በእርግጥ ክፍታፍ ናት ግን ቆንጆና ስራ ላይ ጎበዝ፣ በዚያ ላይ አዝናኝም ናት አልኩ። ስለየተኛው ስራ ነው የምታወራው? በግል የምታውቀው ስራ ሰርታችሁ ከሆነ ንገረን አሉ። በጣም እድለኛ ሰው አድርገው ነው እንደሚያዩኝ። በምን እድሌ ብዬ ዝም አልኩ። እሷም እነሱም ጠመዱኝ። ምን አለ እሷ ከምትጠምደኝ ቆንጆ ብቻ ናት ብዬ የምስራቅና መካከለኛ አፍሪካ ህዝብ ቢጠምደኝ። ሮዛ በቃ ድህነት የሚባለው ነገር አይገባትም። እኔ እንኳን ፊት ነሳችኝ እንጂ ልቀርባትና ድህነትን ላስረዳት በጣም ፈልጌ ነበር። እና ሮዚና የመጀመሪያ ቀን ፔሮል ስትሰራ የሰራተኛውን ደሞዝ እያየች ተገርማ ልትሞት። በቃ ደሞዛችንን ስታይ አስጠላናት፣ ቀፈፍናት፣ ለምን እንደምንኖር ግራ ገባት። ምን አለች አሉ? ኦ ማይ ጋድ፣ ትልልቅ ሰዎች የከረሜላ መግዣ እየተሰጣቸው ወር ሙሉ ይሰራሉ። ወደዛ ሰጥተዋቸው ለምን አይከፋፈሉም? ለዚች ደግሞ ፔሮል ምናምን። ይህን የምትነግረን ጸሐፊዋ ናት። የተነፈሰችው አይቀራትም። ስለማትወዳት እያመጣች ትነግረን ነበር። በኋላ ሊያልቅ አንድ እሺ ብቻ የቀረው ሽቶ ሰታት እኛን ክዳ ከርሷ ጋር ተሰለፈች። ለሽቶ ዕቃ የአንድ ድርጅት ሰራተኛ ይካዳል። እና ሮዛ ፔሮል እየሰራች ፍስሐ ማን ነው አለች አሉ። ጋሽ ፍስሐ የሰው ኃይል አስተዳደር ማናጀሩ ነው። ወይኔ ይሄ ሱፍ ለብሶ የሚንጎራደደውና ሁሉንም ሰው ጎንበስ እያለ ሰላም የሚለው ሰውዬ። እና ደሞዙ ይቺ ናት። እኔ እሱም ብሆን አልንጎማለልም፣ ማንንም ሰላም አልልም። ተበሳጨን። ሳምራዊትስ? ሳምሪ ጋሽ ልሳኑ ጸሐፊ ናት። ያቺ ሁል ጊዜ የቀንድ ሂል ጫማ ለብሳ በተራመደች ቁጥር የምታደነቁረን በዚች ደሞዝ ነው ያንን የሚያክል ቂጥ ተሸክማ የምትኖረው። ሳምሪቺ ለካፌ ከማምጣቷ በፊት የድርጅታችን ቆንጆ ነበረች። የጫማዋ ቋቋታም ቢሆን ሙዚቃችን ነበር። ቀጠለች። አብርሃም ማን ነው? አብርሽ ነገረቻት ጸሐፊዋ። ስለኔ ያለች የተባለው ነገር ጽኑ ሰው በመሆን እንጂ በረኪና በወተት ያስጠጣ ነበረ። እና ደሞዙ ይቺ ናት። ይቺ አባ ስለሺ ቢቀጥሩት ከዚህ የተሻለ ያገኛል። ሙኑሙትቻ ነው በማሚ ሞት። ወጣት አይደል? በሱዳን ምናምን አይሰደድም። አባ ስለሺ መስሪያ ቤታችን ፊት ለፊት መንገድ ላይ የሚለምኑ የኔ ቢጤ ናቸው። አይነ ስውርና መለቢስ ስለሆኑ የሚመራቸው ሰው አይበረክትላቸውም። ሁሌ አዲስ መሪ ይቀጥራሉ። ያን ሰሞን ራሱ የምትመራቸው ልጅ ትታቸው ሄዳ ሌላ እየፈለጉ ነበር። በስተት እያስመሰሉ የመሪዋን ደረት አካባቢ እየነካኩ አስቸግሯት ነው አሉ የሄደችው። በበሳጭም እዳን ወደ ምንዳ ለመቀየር በማሰብ ሳገኛት ፈገግ ብዬ ሮዚ ሲቪል ስጥሽ አባ ስለሺ ጋር ታስቀጥሪኛለሽ፣ ዘንድሮ በዘመድ ሆኖ አልቀጠር አልኳት። ከእግር እስከ ራሴ በብስጭት አይታኝ እኔን ለማሸሞር ከሆነ ቅጠሩኝ አላልኩም፣ አምጥታው ነው ይጣሉኝ። እና ደግሞ አባ ስለሺን ለመምራት መጀመሪያ ራስህን ምራ ብላኝ ሰበር ሰካ ያለች ሄደች። ማስቲካዋን ቀጭ እያደረገችና ቁልፏን እያቅጨለጨለች። ማስቲካ ማኘክ የሚያምርባት ሴት እንደሷ አይቻለውም። ሰው እንዴት በከንፈሩ ማስቲካ ያኝካል? በኋላ መስሪያ ቤቱን ስትለቅ መቼም ያለቃችን ዘመድ ናት ብለን መሸኛ ተዘጋጀ። አዋተን ኮንፈርት የሚባል ብርድ ልብስ ገዝተን ሰጠናት። ለምንና በማን ብርድ ልብሱ እንደተመረጠ አላውቅም። አርብ ቀን ነበር። ሰኞ አርፍጄ ስገባ ሰራተኛው ሁሉ በብስጭት ጸጉሩን እየነጨ ጠበቀኝ። ያ መላጣይ ግዢ ሰራተኛ ኃይል የራሱ ጸጉር ስለሌለው በቀጣይ ወር ከሚያቆጠቁጡት 7 ጸጉሮቹ 4ቱን ተበድሮ ሲነጭ ነበር። ምን አበሳጫችሁ ብል ሮዛ አዋተን የገዛንላትን ምን የመሰለ ኮንፈርት ለድርጅቱ ዘበኛ ሰጣችሁ ነው ሄደችው አሉኝ። በሳቅ ፈረስኩ። በስርዓተ ቃለ ጉባኤ ይዘው ጥርስ ይርገፍ የሚል መግለጫ አወጡብኝ።